በሰዎች ንግግር ቶሎ እጎዳለሁ። ሰዎች ያገሉኛል፣ ይንቁኛል፣ ይገፉኛል። ይባስ ብሎ ደግሞ በሰዎች ምክንያት ልቤ ቶሎ ይሰበራል። ንግግራቸው ያስጨንቀኛል፣ በጭራሽ አይረዱኝም። በቃ በአጠቃላይ በየበታችነትና የብቸኝነት ስሜት ይሰማኛል የምትል ሰው ከሆንክ ዛሬ ይህንን በራሱ የማይተማመን እና ባገኘውና ባናገረው ሰው ሁሉ የሚጎዳውን ማንነትህን አውልቀህ አዲስና ጠንካራን ማንነት እንድትይዝ የሚያደርጉ ጥበቦችን አሳያለሁ። እነዚህ ጥበቦች በዓለማችን ጠቢባኖችና ስኬታማ ሰዎች የተነገሩ እንደ ህይወት ፕሪንሲፕል ወስደውት የኖሩትና ስኬታማ የሆኑበት ጥበቦች ናቸው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መመልከትህን አትርሳ። በዙሪያ ያሉ ሰዎች አንተን በቀጥታም ሆነ በተዘዋዋሪ እየጎዱ ከሆነ ያንተን ስሜትና ሞራልህን ማውረድ ለእነርሱ የደስታ ምንጭ ከሆነ በዚህ ድርጊታቸው የሚጸጸቱበትንና አንተ ምን ያህል ቫልዩ እንዳለ የምታሳይበትን 5 የጸጥታ ጥበቦችን አሳያለሁ። ታዲያ እነዚህ ጥበቦች የምታናቅና የምትገፋ ሞስት ኦፍ ዘ ታይም የምትገለልና በሰዎች ቶሎ ልብ የሚሰበር ከሆነ ያለ ጥርጥር ይሄ ቪዲዮ ይጠቅማል። ስለዚህ ቪዲዮውን እስከ መጨረሻው ተመልከት። ሌሎችም ጋር እንዲደርስ ላይክ እና ሼር በማድረግ መተባበርህን እንዳትረሳ። እስካሁን የንቃት ሚዲያ ቤተሰብ ካልሆንክ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። አስተውለህ ታውቃለህ? አንዳንድ ሰዎች በፍጹም ሳይከራከሩ ሳይጮሁ ወይም ደግሞ ምንም አይነት የበቀልን ምላሽ ሳይፈልጉ ነገር ግን የሚጎዷቸውን ሰዎች በጸጥታ ውስጥ የህይወታቸውን ትልቁንና ከባዱን ትምህርት ያስተምሯቸዋል። እነዚህ ጥበበኛ ሰዎች ራሳቸውን ለሰዎች ኤክስፕሌን ሳያደርጉ ወይም ምንም አይነት እነርሱ ጥፋተኛ አለመሆናቸውን የሚያስረዳ ማስረጃ ሳያመጡ ራሳቸውን በሰዎች ዘንድ ያስከብራሉ። አየህ፣ እነዚህ ሰዎች በሰዎች በሚናቁበትና በሚጎዱበት ጊዜ አይከራከሩም፣ አይጮሁም ወይም ደግሞ ለማስረዳት አይጣጣሩም። ነገር ግን ዝም ብለው አልፈው ይሄዳሉ፣ ለብቻቸው ይሆናሉ፣ በጸጥታ ራሳቸውን ያሳድጋሉ። እናም ጊዜውና ሰዓቱ ሲደርስ እነርሱ ጥፋተኛ አለመሆናቸውና ምን ያህል ውርዝ እንደሚያደርጉ እየተገለጠ ይመጣል። ያኔም የሚጎዷቸውና የናቋቸው ሰዎች ልክ እንዳልሆኑ ሲገባቸው በድርጊታቸው መጸጸትን ይጀምራሉ። ምክንያቱም ጸጥታ ከድምጾች ሁሉ ይልቅ ይጮሃልና። አንደኛ፣ ስለ ራስህ ማስረዳትህን አቁም ወይም ስቶፕ ኤክስፕሌኒንግ ዩርሰልፍ። ሰማኝ፣ በህይወት ዘመን ትልቁን የህይወትን ለውጥ ማድረግ የምትችለው ራስህን ለሰዎች ማስረዳትህን ስታቆም ነው። እስፔሻሊ ደግሞ ብትነግራቸው የማይገባቸውና የማይረዱ ሰዎች ስለ ራስህ ማብራራት ከንቱ የሆነ ነገር ነው። ምናልባት መጀመሪያ አካባቢ ኢምፖሲብል ሊመስልህ ይችላል። ውስጥህ ስለ ራስህ እንድታስረዳ ይገፋፋሃል። ራስህን መከላከል እንዳለብህ ይሰማሃል። ከምርም አንተ እነርሱ እንዳሉክ እንዳልሆንክ ፕሩፍ ለማድረግ ትፈልጋለህ። እንዲረዱ ለማድረግ የተመረጡ ቃላቶችን ትጠቀማለህ። ነገር ግን ከጊዜ በኋላ አንድ እውነት ይገባሃል። ይህም ሰዎች የማይረዱ አንተ ስለ ራስህ ማስረዳት ስላቃተህ ወይም ስለማትችል ሳይሆን እነርሱ መጀመሪያም አንተን ላለመረዳት ስለወሰኑ እንጂ። እናም የፈለገ ለእነዚህ ሰዎች ራስህን ኤክስፕሌን ብታደርግ፣ የትኛውንም ድንጋይ ብትፈነቅል በጭራሽ አእምሯቸውን ልትከፍተውና እንዲረዱ ልታደርጋቸው አትችልም። ስለዚህ ማስረዳትህን በቀጠልክ ቁጥር የንቀትና የውርደት ስሜት ይሰማሃል። ብዙ እያወራ ስትመጣ ብዙ እየተገፋህና አቅም እያጣህ ትመጣለህ። ከዚያም ከጊዜ ሂደት ውስጥ ማስተዋል ስትጀምር ቫልዩህን ወይም ጠቀሜታህን ሰዎች እንዲረዱት ማስረዳት እንደሌለብህ ይገባሃል። እውነታውን ኮንሲስተንትሊ መመከት ያንተ ድርሻ እንዳልሆነ ትገነዘባለህ። ስለዚህ ለውጥ ከዚህ ይጀምራል። መቀየር ትጀምራለህ። ቆም ብለህ ስታስተውል በዚህ በጭንቀት ሁኔታ ውስጥ ዝም ማለትን ትለማመዳለህ። ራስህን ታስከብረዋለህ። ከመናገርህና ከማስረዳትህ በፊት ቆም ብለህ ታስባለህ። ከዚያም ነገሩ ሁሉ እንዳለ ሆኖ በጊዜው ምላሽ እስኪያገኝ ድረስ ዝም ብለህ አልፈህ ትሄዳለህ። ስለ ራስህ ከማስረዳት ይልቅ የራስህን ኑሮ መኖር ትጀምራለህ። ያኔ በህይወት ላይ ትልቁን ስትሬንግዝ ታስተውላለህ። አንተ ዝም ብለህ፣ ዝምታ ግን ስላንተ ሳያቋርጥ ይናገራል። ሰላምህን ሰዎች እንዲረዱ ከምትፈልገው በላይ ዋጋ እንዳለው ይገባሃል።
ከዚያም እነዛ የጎዱ ሰዎች ጸጥታህን ሲያዩ በመጀመሪያ ግራ ይጋባሉ። ምክንያቱም እነዚህ ሰዎች መጀመሪያም አንተን ሲጎዱህ የአንተን ጩኸት ወይም ስሜትህን ጠብቀው ነበርና ዝም ብለህ አልፋቸው ስትሄድ በጣም ግራ ይጋባሉ። ራሳቸውን ይጠይቃሉ። ዝም ብለሃቸው ስትሄድ ብቻቸውን ይቀራሉ። አንተን ከመጠየቅ ወይም ከመውቀስ ፈንታ ራሳቸውን መውቀስና ራሳቸውን መጠየቅ ይጀምራሉ። እናም ይህም ደግሞ ዝም ብሎ አልመጣም፣ ነገር ግን ጸጥታ ማደግህንና ማቹሪቲህን ያሳያል፣ መብሰልህን ያሳያቸዋል። ስለዚህ እንዳትረሳ፣ ስለ ራስህ ማስረዳት አይጠበቅብህም። ጸጥታ ወይም ዝምታ ስለ ራስህ በደንብ አድርጎ ይናገራል። ስለዚህ ጸጥ ብለህ አልፋቸው ሂድ። እደግመዋለሁ፣ ጸጥ ብለህ አልፋቸው ሂድ። ሁለተኛ፣ በፍጹም ስሜታዊ እንዳትሆን። በደንብ አዳምጠኝ። የእውነተኛ እድገት መገለጫ ወይም ማቹሪቲ ማሳያ ከሆኑ ምልክቶች የመጀመሪያው በምትናቅበትና በምትገፋበት ጊዜ የምታሳየው ስሜታዊ መልሶች ናቸው። ምናልባት ከዚህ በፊት ስሜትህን ማንም ሰው ሊጎዳው የሚችለውና የተባልከውን ነገር ሁሉ በልብህ የምትይዝ አይነት ሰው ልትሆን ትችላለህ። በሚጎዱ ጊዜ በፍጥነት ስሜታዊ ምላሽን የምትሰጥ ማለትም መጎዳት፣ ማልቀስ፣ መበሳጨት፣ መሰበር፣ መናደድ፣ ምናልባትም ደግሞ መሳደብን የሚቀድም ሰው ልትሆን ትችላለህ። በስሜትህ አማካኝነት ያልተረዱ ሰዎች እንዲረዱ የምታደርግ ይመስልሃል። ነገር ግን በጊዜ ሁኔታ ውስጥ በዚህ ሁኔታ ውስጥ ስታልፍ ስሜትህን በማውጣት ላንተ ምንም እንደማይፈይድልህ ትረዳለህ። እናም ከጊዜ በኋላ ስታስተውል ለካ ሁሉም በህይወት የሚያጋጥሙ መውደቅና መነሳቶች፣ መናቅና መጎዳቶች ያንተ ስሜት አይገባቸውም። ለካ ለሁሉም ሰዎች ንግግር ሪያክት ማድረግ አይጠበቅብህም። ለካ ሁሉም በዙሪያ ያሉ ሰዎች ስሜታዊ ልትሆንላቸው አይገባቸውም። ከዚያም ቀስ በቀስ ከሪያክሽን ፈንታ ሰላምህን መምረጥ ትጀምራለህ። ስትጀምረው ምናልባት ከባድ ሊመስል ይችላል። አእምሮ ስቲል ስሜታዊ እንድትሆን ይገፋፋሃል። ነገር ግን ሪያክት ከማድረግ በፊት ቆም ብለህ ታስባለህ፣ ትተነፍሳለህ። ከዚያም ያለህበት ሁኔታ አንተን ከመቆጣጠሩ በፊት ሁኔታውን አንተ ትቆጣጠረዋለህ። ምንም ስሜትህን ለማውጣት እንዳትሞክር። ድምፅህን አጥፋ። ለማሸነፍ ወይም ስሜታዊ ከመሆን ራስህን ቆጥብ። ራስህን አረጋጋ። ምንም እንኳን በውስጥ ቢረበሽም ነገር ግን በፍጹም ስሜትህን እንዳታሳይ። ያን ጊዜ ሰዎች በአንተ ላይ የነበራቸውን ኢንፍሉዌንስ ያጣሉ። የሚናገሩትን ነገር ምንም ለውጥ እንደማያመጣ ሲያዩ አቅምን ያጣሉ። ምንም ለውጥ ማምጣት እንደማይችሉ ሲያዩ፣ ስሜትህን ማውረድ እንደማይችሉ፣ አንተን መናቅ እንደማይችሉ ሲመለከቱ አቅምን ያጣሉ። ምናልባትም እንድትናደድና እንድትበሳጭ ወይም ደግሞ እንድታዝን ጠብቀው ሊሆን ይችላል። ነገር ግን ተረጋግተህና ምንም ሪያክት ሳታርግ ስሜታዊ ሳትሆን ሲያገኙ ግራ ይጋባሉ። ማደግህና ማቹር ማድረግህን ሲያዩ መጸጸት ይጀምራሉ። ስለዚህ ታዲያ ምን እያልክ ነው ካልከኝ፣ ዱ ኖት ሪያክት ኤኒሞር። በፍጹም በስሜትህ ምላሽን አትስጣቸው፣ ይጸጸታሉ። ስለዚህ ሶስተኛው በቀል ላይ ሳይሆን እድገትህ ላይ አተኩር። አስተውለ ከሆነ በሰዎች ከተናክና ከተጎዳ በኋላ ግልጽ በሆኑ ሁለት መንገዶች ምርጫ ውስጥ ራስን ታገኘዋለህ። የመጀመሪያው መንገድ የበቀል ሲሆን የሁለተኛው መንገድ ደግሞ የእድገት መንገድ ነው። እናም በዚህ ሁኔታ ውስጥ ስትገባ የምትመርጠው ምርጫ ሁኔታን ብቻ ሳይሆን ማንነትህን ይወስናል። በመጀመሪያ ላይ ያንን ሰው መበቀል እንዳለብህ ይሰማሃል። ስትበቀለው ፍትህና እርካታ በውስጥ የሚሰማ ይመስልሃል። በአእምሮህ እንዴት እርሱን ማበሳጨትና ማሳመም፣ በተጎዳበት መጎዳት ልትጎዳው እንደምትችል ታስባለህ። ምክንያቱም አእምሮ ማሸነፍን ስለሚፈልግ እንዴት መበቀል እንዳለበት ያስባል። የተበቀለው ሰዓትም ከተጎዳው መጎዳት ወይም ከተሰማው የመናቅ ስሜት ራሱን ማዳን የሚችል ይመስለዋል። ነገር ግን ማንም ያልነገረህን እውነት ልንገርህ፣ በቀል በጭራሽ ከህመም ሊፈውስህ አይችልም። ይልቁንም ወደ ባሰ የስሜት መዋዠቅ ወይም ኢሞሽናሊ ዳሜጅድ እንድትሆን ያደርጋል። ለማሸነፍ ስትሞክር ትሸነፋለህ። ለመበቀል ስትሞክር ያደረጉህን ነገር በተደጋጋሚ ማሰብ ትጀምራለህ። በአእምሮ ውስጥ የማይገባቸውን ሰፊውን ጊዜ ወስዱብሃል። እያሰብከው እንዴት መበቀል እንዳለብህ ስታስብ ከመጀመሪያው ከጎዱበት መጎዳት ይልቅ
ድጋሚ በዚህ በማሰብ ምክንያት መጎዳትን ትጀምራለህ። ነገር ግን እስኪ ጊዜ ልስጥህና ቆም ብለህ አስበው። በእርግጥም በአእምሮህ አስተውለው። በቀል አይጠቅምህም። ካንተ የሚጠበቅብህ ወይም የሚያስፈልግህ ነገር ቢኖር ነገሩን ሁሉ ለፈጣሪ ትተህ ራስህን ከሁኔታዎች ሁሉ ማግለል ነው። እነርሱ ላይ የምታተኩርበትን ኢነርጂ ራስህን ለማሳደግ ተጠቀምበት። የምትበቀልበትን አቅም ራስህን ላይ ኢንቨስት አድርገው። ለኦቨርቲንኪንግ፣ ለንዴት፣ ለበቀልና ለጭካኔ የነበረህን ኢነርጂ አሁን ራስህን ለማሳደግና ለሰልፍ ኢምፕሩቭመንት ተጠቀምበት። መልካም ልምምዶችን ለራስህ ገንባ። ራስህን አጠንክር። እቅድህን አውጣ። መድረስ ወደምትፈልግበት ህልም አቅጣጫህን አድርግ። ራስህን አዳምጥ። ከምንም ነገር በላይ ደግሞ ከሰዎች ተጽዕኖ ነፃ የሆነና በራሱ ቁጥጥር ውስጥ ብቻ የሆነ ላይፍን መገንባት ጀምር። ምናልባት ይህ ትራንስፎርሜሽን ወይም ይህ ለውጥ በአንድ ሌሊት ላይመጣ ይችላል። ነገር ግን የበቀል ኢነርጂ በጊዜ ሂደት ውስጥ ወደ ፖዚቲቭ ኢነርጂ ለመቀየር የዕለት ተዕለት ስራ እንደሆነ ማስተዋል ይጠበቅብሃል። ያን ጊዜ በበቀል ከምታገኘው ጊዜያዊ ሳቲስፋክሽን ወይም እርካታ ይልቅ ራስህን በማሳደግ የምታገኘው እርካታ ወይም ሳቲስፋክሽን በእጅጉ በልጦ ታገኘዋለህ። እያልኩ ያለሁት ፎከስህን ሰዎችን ከመበቀል ላይ አንስተህ ራስ ላይ አድርግ። ያን ጊዜ የናቁና የጎዱ ሰዎች ከመቼውም ጊዜ በላይ ይጸጸታሉ፣ ግራ ይጋባሉ፣ ላይደርሱብህ ይሄዳሉ። አራተኛው የህይወትን ደማቁን ቀይ መስመር አስመር። ከላይ እንደተነጋገርነው ሁሉም ንቀቶች በቀል አያስፈልጋቸውም። ሁሉም ችግሮች ደግሞ ንዴት አያሻቸውም። እናም ደግሞ እያንዳንዱ ሁኔታ የአንተን አቅም ሊያወጡና ሊያደግሙ አይገባቸውም። እነዚህ ከላይ ያወራናቸው ጥበቦች ሁሉ የሚሰሩት እውነተኛውን የገደብን ወይም ቀዩን መስመር የማስመርን ኃይል ስትረዳ ነው። ምንጊዜም አስተውል። ሰዎች ምናልባት ንግግርህን ላያከብሩ ይችላሉ፣ ነገር ግን ተግባርህን ግን ኖቲስ ያደርጋሉ። ስለዚህ በህይወትህ ቀይ መስመር ወይም ገደብን ለሰዎች መናገርህን አውቁም። ምናልባት በዙሪያ ያሉ ሰዎች ያንተን የህይወትን ቀይ መስመር ወይም ገደብ እንዲያው በተደጋጋሚ ነግራቸው ሊሆን ይችላል። በተደጋጋሚ ነግራቸው አልሰማ ብለው ወይም ሊረዱልህ አልቻሉም ሊሆን ይችላል። ነገር ግን በዚህ ፈንታ በዝምታና በጸጥታ በህይወት አክሴፕት የምታደርገውንና የማትቀበለውን ነገር በተግባር አሳያቸው። ምን ማለት ነው? አንድ ሰው የህይወትን ቀዩን መስመር ካለፈ ከእርሱ በመራቅ ጀምር። የማትጠብቀው ሰው ሲንቅህ በአንተና በእርሱ መካከል ርቀትን አብጅ። የቅርብ ሰው ወይም የቅርብ የምትለው ሰው በተደጋጋሚ የሚጎዳ ከሆነ ደግሞ እድል ሳትሰጠው ከህይወትህ ቆርጣ አስወጣው። እንዲህ የምታደርግ ከሆነ ሳትጮህ፣ ሳትናገር፣ ኢነርጂ ሳታወጣ ለሰዎች ባውንደሪህን ማሳየት ትጀምራለህ። አየህ፣ ግልጽ የሆነና ያልተደባበሰ ውሳኔ በተግባር ሲታይ ሰዎች ልካቸውን ማወቅና መረዳት ይጀምራሉ። ልክ አንተ ጋር ሲመጡ ምን ማውራት እንዳለባቸው፣ ምን ሳው ለማውራት እንዳለባቸው ስለሚያውቁ ይቆጠባሉ፣ ይጠነቀቃሉ። ምክንያቱም የሚከተላቸውን ስለሚያውቁ። ስለዚህ አንተ ከዛሬ ጀምሮ ለሁሉም ሰው አቬሌብል መሆንህን አቁም። መታገስ የሌለብህን ነገር መታገስህን አቁም። ለራስህ ክብር ይኑርህ። ስሜትህን ተቆጣጠር። እናም ማስተዋል ያለብህ ነገር ቢኖር እንደነዚህ አይነት ሰዎች ከህይወትህ ስታስወጣ እየቀጣሃቸው ወይም እየተበቀልካቸው ሳይሆን ለራስህ ክብር እየሰጠ ወይም ራስህን እየጠበቅ እንደሆነ ማሰብ አለብህ። ህይወትህ ላይ በፍጹም የማትደራደር ሰው፣ ሲሪየስ ሰው መሆንህን አሳያቸው። ያኔ በህይወትህ ወይም በውስጥ ፓወርፉል የሆነ ነገር ይፈጠራል። ጥንካሬ ይሰማሃል። ከዚህም በኋላ ወደ ህይወትህ በመጣው ሰው ሁሉ አትጎዳም፣ አትበሳጭም። ልብ በፍጹም አይሰበርም። ሊጎዱ ወይም ለጎዱ ሰዎች ደግሞ ቀይ የሆነን መስመር በደማቁ ስላሰመርክ ከእንግዲህ ወዲህ ላይደርሱብህ ይሄዳሉ። አምስተኛ፣ የማይደረስበት ሰው ሁን። በስተመጨረሻ እነዚህን ነገሮች ስትረዳ ማለትም ያለህን ዋጋ፣ አቅምህን፣ ጠቀሜታህና ቫልዩህን መረዳት ስትጀምር ፓወርፉል የሆነ ትራንስፎርሜሽን በህይወት ላይ ማየት ትጀምራለህ። በቃላት ወይም በአንደበት ሳይሆን በአኗኗር፣ በእያንዳንዱ ምርጫዎች፣ በውሳኔዎች ለውጥን ማየት ትጀምራለህ። ከዚህም በኋላ በርዕሱ እንዳለው
የማይደረስበት ሰው ወይም አንሪቸብል ፐርሰን ትሆናለህ። ምን ማለት ነው? ሰላምህን የምትጠብቅ፣ ራስህን የምትቆጣጠር፣ ራስህን የምታስከብር ሰው ትሆናለህ። ምናልባት ከዚህ በፊት ለሰዎች ሁሉ አቬሌብል ልትሆን ትችላለህ፣ ወይም ደግሞ የፈለገ ሰው ሁሉ ሊያገኝህ ይችላል። የሚመጣብህ ነገር ሁሉ ምላሽ ልትሰጥ ትችላለህ። እላፊ ሰዓት ከሰዎች ጋር እያባከንክ ሊሆን ይችላል። ደግሞም ይባስ ብሎ ደግሞ ለማይገባቸው ሰዎች ጊዜህንና ስሜትህን፣ ማንነትህንና ራስህን ልትሰጣቸው ትችላለህ። ነገር ግን አሁን ህይወት በጣም ብዙ ነገር አስተምራለች። ከዚህም በኋላ ማንም ሰው አንተን እንደፈለገ ሊያገኝ አይገባውም። ምክንያቱም አንተ ዋጋህን ከሚመጥንና ያንተን የሚያከብር ሰው ጋር ነው የምትሆነው። ማንም ሰው አንተን ጊዜ ወይም ያንተን ሰዓት ሊያጠፋ አይገባውም። ማንም ሰው ያንተን ራዕይ ወይም ቪዥን ላይ አይገባውም። ስለዚህ ፕራዮሪታይዝ ማድረግ ያለብህ የራስህን ሰላምና ሪስፔክት ከማስጠበቅ አንጻር ነው። ያን ጊዜ አንሪቸብል ፐርሰን ትሆናለህ። ሰዎች አይደለም ስሜትህ ጋር ለመድረስ አንተ ጋር ጭራሽ አይደርሱም። ለጎዱ ሰዎች ማንነትህ እየተረዱ ይመጣሉ። ከዚህ በኋላ ላይጎዱ ከአንተ ዙሪያ በጭራሽ ይጠፋሉ። ስለዚህ እነዚህ 5 ጥበቦች በህይወትህ እንደምትተገብራቸው አልጠራጠርም። ምክንያቱም ካልተገበርካቸው አይጠቅምህም። እናም ደግሞ ይህንን ቪዲዮ ከመስማታችሁ በፊት በሰዎች ስትናቁ፣ ስትገፉና ልባችሁ ሲሰበር ራሳችሁን የምትጠብቁበትን ወይም ደግሞ ከመጎዳት የምታመልጡበት መንገድ ካለ ወይም ጥበብ ካለ ኮሜንት ላይ እንድታጋሩን እጠይቃችኋለሁ። ምክንያቱም እናንተ ጋር ያለ እኔ ጋር የሌለ፣ እኔ ጋር ያለ ደግሞ እናንተ ጋር ላይኖር ስለሚችል፣ ስለዚህ ኮሜንት ላይ ማጋራታችሁን አትርሱ። ይህ ንቃት ሚዲያ ነው። ሰብስክራይብ በማድረግ ቪዲዮውን እንዲጨርሱ አበረታታችኋለሁ። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።